ሰላም ውድና እየተከበራችሁ ውድ ተመልካቾቼ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው፣ ሁሉ ደህና ነው። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው። ሰላማችሁ ባላችሁበት ሁሉ እጥፍ ድርብ ይብዛልኝ እያልኩ ሰብስክራይብ፣ ሼር አድርጉልኝ እና ገብታችሁ አበራቱኝ። ዛሬ አዲስ ነገር ይዤ መጥቻለሁ ማለት ነው። ቪዲዮ አጎን እና አዲስ ነገር ይዤ መጥቻለሁ እና እላቸዋለሁ። ያው የእናንተ አዲስ አይደለም፣ ለአንዳንዶቹ አዲስ ነው። አንዳንድ አዲስ የመጣችሁ ቪዲዮቼ ያው ስለምትከታተሉን ታያላችሁ። በዛም ሙያዬን ላሳያችሁ። እስኪ ሙያዬን እንዴት እንደሆነ ታሳያችሁ እና ዱዓም አድርጉልኝ፣ ጸሎትም አድርጉልኝ። ተከታታይ ራሴን እያመመኝ ነው እና እላችኋለሁ። ዛሬ አንዳንድ ነገር ላሳያችሁ። በይዘዌ አንድ ነገር ልንገራችሁ ማለት ነው። ሴት ልጅ ከሆናችሁ ምንም ነገር አልችልም አትበሉ። ሞኝነት ይመስለኛል። እናንተ በራሳችሁ ጊዜ ሁሉንም ነገር እችላለሁ ብላችሁ ሞክራችሁ ስሩ። በነገራችን ላይ እኔ በራሴ ባለሙያ ነኝ። ምክንያቱም ሁሉም ነገር እችላለሁ። የሚያቅተኝ ነገር አንድም ነገር ስለሌለኝ ድፍረት ይኖራችሁ። ለሁሉም ነገር ዋና ድፍረት ነው። ድፍረቱ እንዴት ነው? ሁሉም ነገር እችላለሁ ብሎ በቃ አኪድ ሰው ማለት በጀረብ ምንም ችግር የለም ማለት ነው። ምክንያቱም አልችልም አትበሉ። እስኪ እና ዛሬ ማሳያችሁ ነገር ጌማ ሊሰራ ስለሆነ ለእናንተም ላሳያችሁ። እዚህ ጋር እህቴ ያለች በቪዲዮ እየገባች ነው። እሷ ራሷ አታውቅም። ለእሷም ላሳያት ነው። ነግሪያት ነግራት ምንም አልቻለችም። ስለዚህ በዚህ መንገድ ማለት ነው ለእሷም ላሳያችሁ፣ ለእናንተን ላሳያችሁ እና ለእሷም ላሳያት። በነገራችን ላይ እኔ ሁሉንም ነገር ስለምችል ውሸት አይደለም፣ ባለሙያ ነው። በጣም ነው የሚችለው። ምግብም ሆነ ጣግርም ሆነ ሁሉንም ነገር በድፍረት እችላለሁ ይላሉ። አልችልም የሚለው ነገር አንዳች ነገር የለም። እችላለሁ። ለምን? ሴት ልጅ ነኝና። ሴት ከሆናችሁ ሁሉንም ነገር እችላለሁ ብላችሁ በድፍረት ካልሰራችሁ ምንም ነገር አትችሉም። ሞኝነት ይወስዳችኋል። የማትችሉትም በቃ እስኪ ሰርቼ ልሞክረው ነው የሚባለው። ምን ልሞክር? እስኪ ልሞክር፣ አጀረብ፣ በአረብኛ አጀረብ ይላል። እስኪ ልሞክረውና ላየው። በቃ ሴት ልጅ ላይ ጨው እንዳለ ቀምሰን እናያለን፣ ካነሰ እንጨምራለን፣ በልኩም እናውቃለን። ምን ነው ቤታችን ላይ አገር ቤት ምግብ አንሰራም እንዴ? አረብ ሀገር ስንመጣ ማለውም አንችልም ለምን እንላለን? ምክንያቱም ውጭ ሀገር ስንወጣ ለምን እንደዚህ እንላለን አይደለም እንዴ? የቤታችን ስናድግ ውጭ ሀገር የወጣ ነው እኮ ካደግነው እንጂ ከህፃንነት አይደለም የወጣ ነው። አድገን ሁሉንም ነገር ካወቀን ቤት መጥረግ፣ መወልወል፣ ምግብ መስራት፣ ቡና ማፍላት፣ ቁርስ ማዘጋጀት፣ ሁሉንም ነገር እንጀራስ ቆጮስ ቢሆን ሁሉንም ነገር ሰርተን ነው በሀገራችን ማለት ነው። ስለዚህ ሴት ከሆነን አንችልም ማለት ሞኝነት ነው። ሁሉንም ነገር በድፍረት እንችላለን ብለን እንስራ ነው የሚለው። እኔ ማብራቱ ነገር ቢኖር ማትችሉትንም እችላለሁ፣ አጀረብ፣ በቃ እሞክረዋለሁ። በቃ እንደዚህ ነው። በጣም ለእናንተም ብርታት ይሆናል። ከዛ ጎበዝ ነው የምትሆኑ፣ የሌለ ጎበዝ ለራሳችሁ ማለት ነው። ስለዚህ ዛሬ እኔ እሰራለሁ፣ አውቃለሁ። በጣም ነው የሚሰራ እና የሚወደድ ነገር ነው። ላሳያችሁ ለእናንተ ማለት ነው። ለእናንተም ላሳያችሁ። ከዚህ በፊት ማለች ለእኔ ላሳያት ነው፣ እያየች ነው ከቪዲዮ ጀርባ ሆና ማለት ነው። ስለዚህ አሁን የሚሰራ ነገር ለእያንዳንዱን እነግራችኋለሁ። ጌማት ነው የሚሰራ ጤኑ። አሁን የሚሰራ ነገር ተመልከች፣ ለአንቺም ነው የሚጠቅምሽ። እና ባለፈው እህቴ ሄዳ እህቴ መታለች። በመጀመሪያ የሻሂ ብርጭቆን ስኳር እዚህ ጋር አዘጋጅቼዋለሁ። እንቁላልም አዘጋጅቼዋለሁ። ኒዶም አለኝ እና ለበንም አለኝ። ከዛ ጨውም አለኝ። ከዛ ምንድነው ያዘጋጁት? ካሜራ ማለት ዩኤስ ካሜራ እርሾ ማለት ነው። እሱ
እሱን አዘጋጅቻለሁ እና ብርጭቆ ውሃ ማዘጋጅቻለሁ። አጠገቤ ዘይትም አለች አለካውትም ሲለካት አያቸዋለሁ። ከዛ ፍሎር ዱቄት ነው የምትሉት እሱም አለችኝ። የካሜራ ጥረቱን ይቅርታ አድርጉልኝ ማለት ነው። እና አሁን እንዴት እንደማደርገው ላሳያችሁ ማለት ነው። በመጀመሪያ ይህንን አንድ ለባን አድርገው ለባን ለምን እንደሚጠቅም ነገራቸው። ምንም ስኳር ብታደርጉት ጌማት የመቃጠል ባህሪ ስላለው እንዳይቃጠል ይረዳል። በነጩ ይዛል ማለት ነው። ለምን ለበን በጣም የሚረዳው ነገር ቢኖር ኒዶ ለውፍረት ነው። የሆነ በራሱ ያዝ ያደርገዋል። ስለዚህ ያለ ሹፌኝ ይሄ ለበን ነው። ከዛ ምን እንደማደርገው ላሳያችሁ። ሱካር ነው 1 ሻይ ብርጭቆ ነው ማደርገው። ከዛ እንቁላሉን ስብር በውጪ ነው የሚሰብረው፣ ጥቃጥቆችን ውስጥ ስለሚገባ በውጪ ሰብሬ እንደዚህ አደርጋለሁ። እዚህ ጋር ጥቤሪ ያዘጋጅሁት። ስለዚህ እዚህ ጋር እንደዚህ አደርጋለሁ። ግን በነገራችን ላይ 3 ናቸው፣ አንድ ላይ መስላችሁ። እንቁላል በባህሪው ሽታ አለ። ምን ታደርጋላችሁ? ወይ ትንሽ ሌሞን ውሃውን ወይም ቫኒላ ያደርጉበት። ከዛ ሽታው ይሄዳል ማለት ነው። ሽታ የሚወድ ሰው ይኖራል ማለት ነው። ስለዚህ አሁን ዘይት እንዴት እንደማደርገው ላሳያችሁ ማለት ነው። እንደ ቤታችሁ ነው የምትሰሩት። አትወርድም ቪዲዮ ገባች እና ዘይት እኔ በዚህ ነው ማደርገው ማለት ነው። ልክ አለኝ ማውቀው ልክ። የሻሂ ብርጭቆ ግማሽ ማድረግ ትችላላችሁ። እንደ ግማሹ እኔ በዚህ ነው ማደርገው። ስለዚህ ሾካ የሆነሲታ እና ከዛ ምን አደርጋለሁ? ኒዶ ማለት ኒዶ ለምንድን ነው ያዝ ያደረገዋል። ስለዚህ ጨው በትንሽዬ ማንኪያ ነው ማደርገው። የተፈጨ ጨው ነው። በጥቂት ማንኪያ እንደዚህ ስኳር ስላለ ያዘርጉት ማለት ነው። ስለዚህ ውሃ በብርጭቆ አለኝ ነው። ከዛ እና በዚህ መልኩ አብክቼዋለሁ ማለት ነው። ሳይቀጥን ሳይወፍር ቅጠን አድርጌ አስቀምጬዋለሁ ጨርሼ ማለት ነው። እና በሌላ ቪዲዮ አመጣላችኋለሁ። ጨርቆልኝ የዛሬ ይሄን ይመስላል። በኋላ ሲጨርሰው ማሳያችኋለሁ። ምክንያቱም አሁን እንዴት እንዳበካ አሳይቻችኋለሁ። በዚህ ሲጠብሰው ላሳያችሁ ፈልጋለሁ። እና በዚህ ሳይወፍር ሳይቀጥን ማለት ነው፣ በልኩ ማለት ነው። ዘና ብሎ በጣም ቆንጆ ነው የሚወጣላችሁ እላለሁ። አሁን ሌላ ምግብ ሊሰራ ነው። ቸር ቆዩልኝ። ምግብ እየሰራን ነው። እኛ ጋር ጾም ነው። አረፋ ይደረፋ ጾም ደርሰዋል እና እኛ ጋር ጾም ነው እና አሁን እኛ ምግብ እየሰራ ነው። ሌላ ጊዜ በሌላ ምግብ እመጣለሁ። ቸር ቆዩልኝ። መልካም ቆዩልኝ። እና እዚህ ጋር ጓደኛዬም አለች፣ ረዥም ጓደኛ አለች እና ይሄንን እንዴት እንደሚሰራም በሌላ ቪዲዮ እመለሳለሁ። እስከ ሲመለስ ድረስ ቸር ቆዩልኝ። ባይ